አልተመለሰችም። እሺ በሰብ እየተመላለስ ስትናፍቀኝ ጊዜ አሹ ምን እየሰራህ ነው? ምንም እትዬ። ምንም ማለት በር እየተንኳኳ አንተ እዚህ ምን ትሰራለህ? እትዬ ሮማን ዝም በይ። ከቅድም ጀምሮ በር እየተንኳኳ ነው። ለምንድን ነው ያልከፈትከው? ችግር አለ? ያው ቤዛ ወይ ፍቅር ይሆናሉ ብዬ ነው፣ ለዛ ነው ያልከፈትኩት። ቤዛ ሆነች ፍቅር ግድ አይሰጠኝም። አሹ በላውን ሂድና በሩን ክፈት። እሺ እትዬ። በጣም ይቅርታ እትዬ። አንቺ ምን አጠፋሽ? አሹ ነው እንጂ ግን እውነቱን እንድትነግሪኝ ይፈልጋለሁ። አሹ ለምንድን ነው እዚህ ተገኘው? ማለቴ መጣና ከዛ መጥቶ ሳይነግረኝ እርሶ መጡ። ስለዚህ እውነቱን አሹ ይነግረኛል ማለት ነው። ችግር ካለ? የምን ችግር? ማለቴ በር እየተንኳኳ ያልከፈተበትን ምክንያት ይነግረኛል። ውይ አሹ ቤዛ ለምን ነው በሩን በዚህ ልክ የምትደበድቢው? አያገባሽም ፍቅር። የመጣሹ ቤቴ መሆኑን አትርሺ። ቤት ብርቅሽ ነው እንዴ? አንቺም የሆነ ሰሞን ቤቴ እንደነበርሽ አትርሺ እሺ? አረሰውም ቤዛ፣ ምን እንዳደረግሽኝ ራሱ አረሰው። ቆይ ትንሽ አታፍሪም? እዚህ ድረስ እማዬ እማዬ እያል ስትመጪ። እማዬ ለእኔም እናቴ ናት ፍቅር። ባይሆን ሌላ ጊዜ በሩን በመክፈት ተባበሪኝ። አላደርገው። ወደዚህ መግባት አትችይም። እባክሽ ዞር በይ ቀውስ። እማዬ አትሰሚም እንዴ ቤዛ? እዚህ የእኔ እናት ናት ያለችው። የአንቺ በሽተኛ እናት ሆስፒታል ናት ያለችው። ሰሚኛለሽ? ስለ እኔ እናት በዚህ ልክ ክፉ ነገር መናገራችሁም አንቺ ውሻ። ቤዛ አንቺ እኔም በጥፊ ሰሚኛለሽ? ይሄም ሲያንስሽ ነው። ስለሟች እናቴ ከዚህ በኋላ ክፉ ነገር ስትናገሪ እንዳልሰማሽ አንቺ ተረጋግሽ። ቤዛ ልቀቂኝ፣ ልቀቂኝ ቤዛ ልቀቂኝ። ኧረ ሴቶቹ ተባሉ። ምንድን ነው ጮቱ? ፍቅር ቤዛ፣ ኧረ እባካችሁ ተዳቀቁ። አንቺ ዛት ገና ስለ ህይወት ሳይገባሽ ስለ እናቴ በዚህ ልክ ክፉ ነገር ስትናገሪ ብሰማሽ ማለት ነው ፍቅር ከዚህ በኋላ አልፋታሽሽ። ቤዛ ፍቅር ምን እያደረጉ ነው? አባዬ ምን እያደረክ ነው? አንቺስ ምን እያደረግሽ ነበር? ያ ሁሉ ጉዳይ ለዚህ ነበረ? አንቺ ማፈሪያ፣ የሰው ማፈሪያ። አንተ ተመልሰህ ምን ልታረግ መጣ? ያችኛዋ ልጄን አስኮበለልክ፣ እንደገና ደግሞ ወደዚህ መጣ። የአደይ አባት ካጠፋው በጣም ይቅርታ። ጭራሽ ምን አጠፋው ትላለህ እንዳንተ ስድ። አባዬ ተው እንደዚህ አታደርግ። ዴቭ እኮ እዚህ የመጣው ለመዝናናት እንጂ ለሌላ ነገር አይደለም። አደይ እህቴም ደግሞ አላማ አላት። እራሷ ናት የሄደችው። እኔ አባት ጎን ቁመሽ እንደመከራከር ለዚህ ሞለፋጣ ትከራከሪያለሽ? ዴቭ ምንድን ነው ደግሞ? እቺ ምንድን ናት? ቆይ እናንተ ሰዎች ከኔ ምንድን ነው የምትፈልጉት? በቀጥ ብለሽው ወደ ቤት። ወዴት? ወደ ቤት። አይ ምን ነው አባባ ችግር አለ እንዴ? እቺን የመሰለሽ ልጅ እንደገና ገጠር ሌላ ፍለጋ ትመጣለህ? የአደይ አባት እርግጥ ነው ከዚህ በፊት በጣም ከባድ ጉዳዮች ነበር ያገናኙን። አሁን ግን እርሶን ላወራዎት ነው የመጣሁት። ምን አውጣው? ስለ አደይ ነው። ስለ አደይ ምንድን ነው አልገባኝም። እህትሽ አደይ እኮ ልታገባ ነው። ምን? ሩታ ባርኮት ልታገባው ነው? ባርኮት ማን ነው? አንተ ይባርክህና አንተ ነህ? አይ እሱ አይደለም ሌላ ሰው አለ። ማን ወንዱ ነው? አንተን ሳልፈቅድ ልጅን የሚያገባው? አባዬ አንተ ስለ አደይ አይመለከትህም። ለልጆቼ እኔ ነኝ የማውቀው። ካለ እኔ ፍቃድ ማንም ከልጆቼ ውልፍት ማለት የለም። እኔ ነኝ የማቅላችሁ። ካብራክ የወጣችሁ ልጆች እኔ ነኝ። አንደላቅቄ ምድራችሁ። ሩታ ነይ እሺ። ቆይ እነዚህ ልጆች ምን ፈልገው ነው የመጡት? አላውቅም አባዬ አላውቅም። በቃ ሁሉ ጊዜ በአንተ እንደተሳቀቅኩኝ ነው። ቆይ አሁን አንቺ ምን ይስተካከል? እግሬ ውልፈት ቢል ይኸው ጎረምሳ ለጎረምሳ እዚህ ጋር አይሻለሁ። ዳሩ አንቺ ምን ታደርጊ አንቺ? ያቺ እናትሽ ነች። ቆይ ግድ ያለ መሳ እንዴ አባዬ እሷ እኮ ምን የምታውቀው? አንተ ትዕግስቴን አታስጨርሰኝ። ሰምኛለሽ? ብቻዬን ነው መሆን ፈልገው እንዳትከተይሽ። ቆይ ወዴት ነው የምትሄደው? ቅምጥል አልሰማሽኝም? አናደሽኝም? እኔም ተናድጃለሁ። እሺ እንዴ ቆይ ምን የተነካ ነው የምትለው? ይሄው ላኛ ቤት እንኑር ስላልኩክ ነው? አዎ ቅምጥል፣ እኔ አልፈልግም። ሁሌ አንቺ የጥገኛ እንደሆንኩብሽ። ቆይ አንተ ከመጀመሪያው ነው እኔ ጥገኛ ሆንከው? አንተ ማን ነው ይግቡ? ፍቅር? አዎ ፍቅር ነኝ አደይ። እዚህ ደግሞ ምን ትሰሪያለሽ? ለሌለች የለችም። በጣም ጥሩ። እኔም አንቺ ነው ለማውራት የመጣሁት። እኔና አንቺ ደግሞ ምን የሚያስወራ ምክንያት አለን? ስለ ዴቭ። ስለ ዴቭ ምን? አደይ
እኔና አንቺ እንስማማና ዴቭን ታይልኝ። ማለት አልገባኝ። ገንዘብ ልስጥሽና በቃ ዴቭን አታግቢው፣ ለኔ ታይልኝ። አረ ስንት ተከፍኛለሽ? አደይ እኔ እየቀለድኩ አይደለም፣ የምሬን ነው። ቆይ እንዴት ብትደፍሪ ነው ፍቅርን በገንዘብ ለመቀየር የምትሞክሪው? ሲጀምር መቼ ታፈቅሪውና ነው? ሰምኛለሽ? አስተሳሰብሽ የዘቀጠ ነው። እሺ ካንቺ አልበልጥም አደይ። አሁን ገንዘብሽን ልስጥሽና ከዴቭም ከቤተሰቦችም ከኔም አካባቢ ራቂልኝ። ለምን? ቆይ በዚህ ልክ ምን በደልኩሽ? ምን አድርጌሽ? እሺ አንቺ ቆዳ ከየት ነው? ከየት ስሆን አንቺ ምን አገባሽ? አንቺ ከየት ነው? ቅምጥል ምን አንተባተብሻል? ገንዘብ ከፍልሽ የሆነ ነገር ትፈጽሚልኛለሽ? ምን አይነት ነገር? አደይ ኪንጎን ለራሷ እንደምትፈልገው መቼም ሰምተሻል። ከመጀመሩ በጣም ቆይቷል። አያሳስብሽ። አሁን እኔ ነሽ እንደዚህ አትተማመኝ። እኔም እንዳንቺ ነበር የማስበው፣ ግን አደይ ድንገት መታ ሁሉም ነገር ተገለባበጠ። እሳይ ደግ አደረገች። እንኳን ገለባበጠችው። ቆይ ምን ፈልጋሽ ነው ዙሪያ ጥምጥም የምትሄጂው? አደይን የሆነ ነገር ካደረግሽልኝ እኔ ከፍልሻለሁ። የሆነ ነገር ስትይ እናስገድላት? ሞት? አይ ማለቴ ለምን ፈራሽ? ጣላትሽ አይደለች? እሱማ ግን ደግሞ ብንታሰርስ? ማን ያውቃል? እኔ እንጃ። እሱማ ብትሞት እስከ ዘላለሙ ግልግል ነበር። ቆይ አንቺ ምን አይነት የሰይጣን ቁራጭ ነሽ? በፈጣሪ ህግና ሰውን እንኳን ባፈሪ ፈጣሪን አፈሪ። ሲጀመር አደይ ምን አድርጋሻለሽ? ቆይ ይሄን ያህል እንደዚህ የምታያት ምንድነው ችግራችሁ? ምን ተፈጥሮ ነው? ዴቭን የልጅነት ፍቅሬን ቀማች። እኔንም ካባይ ያስመልጣት። ረሳሽው እንዴ? እሱ እዚህ መጣ እያልሽ ነው? እንዴት ሆኖ? አዎ ይላል። መጣ እኮ አይገርም? ምን ሊሰራ? እኔ አላውቅም። እማዬ እንግዲህ የሆነ ማናገርሽ ነገር አለ ብሏታል። ውይ በጣም ደስ ይላል ብርሃን። ደስታሽ ከፊትሽ ላይ ይነበባል። ቆይ አንቺ ልጅ አፈቀርሽው እንዴ? አይ ማለቴ ለምን እንደዛ አልሽ? ስለሱ ስታወሪ ሁሌም ደስተኛ ነሽ። ቆይ እኔ የማላውቀው የደበቅሽኝ ነገር አለ እንዴ? ይኸውልሽ ሄለን፣ ለማንም እንዳትናገሪ። ዴቭን እዛ ባየሁት ሰዓት ወድጄዋለሁ። ማለት በቃ በጣም ጥሩ ሰው ነው፣ ይንከባከበኛል። ገባኝ፣ ተረድቼሻለሁ ብርሃን። ለእኔ ለማስረዳት አትጨነቂ። ፍቅር መትሻል እንዴ? እማዬ ቤዛ የምትለው ነገር የምሯን ነው? እዚህ እንድትሆን ፈቅደሽላት ነው? አዎ ፈቅጄላታለሁ። ከዚህ በኋላ ቤዛ እዚህ ነው የምትሆነው። ፍቅር ምንም አይነት ጭቅጭቅ መስማት አልፈልግም። በጣም ጥሩ ነው። ቤዛ እንደዛ ይሻላል? አዎ ፍቅር። እማዬ ስለ ቤዛ የማታውቂው ብዙ ነገር አለ። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? እንዴት አላችሁ? እኔ በጣም ደህና ነኝ። ዛሬ ሰራተኛዋ አደይ ክፍል 151 እንዴት ነበር? እንዴት አያችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እና ዛሬ ሰራተኛዋ አደይ እንግዲህ ክፍል 151 ያሉትን አንዳንድ ነገሮች አብረን እናያለን። ስለነ ዴቭ፣ ስለ ፍቅር፣ ስለነ ቤዛ አንዳንድ ነገሮችን ላለው ማለት ነው። እና አደይ ያው ልታገባ ነው እንግዲህ ዴቭ ሽምግልና ለራሱ ሊያገባት ራሱ ሽምግልና ቤተሰቦቿን ሊጠይቅ ገጠር እንደሄደ እናውቃለን፣ ከዚህ ቀደም በነበረው ክፍል ማለት ነው። እና ጉድ ሳይሰማ መስከረም አይጠባም። ዴቭ ሄዷል፣ ግን እስካሁን ድረስ የሄደበትን ጉዳይ አልተናገረም ማለት ነው። ለአደይ እናት ለምን እንደሄደ አልነገራቸውም። እንዲሁም አባቷም አያውቅም ማለት ነው ለምን እንደመጣና እንዲሁም ስለማያውቅ እንደውም ገና ሲያይ ማን ነው ብሎ ዴቭን በቅዘምዘም ጉልበቱን ነው ያለው። ከአደይ እህት ጋር ሲያወሩ መንገድ አግኝቷቸው ማለት ነው። እና እሱም በዱላ ልጅቷንም ደግሞ የአደይን እህት በጥፊ መቷት ማለት ነው። እና ይሄ የገጠር ባህል ነው። ወንድና ሴት ቆሞ ማውራት ነውር ነው እና አስደፈርችኝ በማለት ልጃቸውን በጥፊ መቱ ማለት ነው የአደይ አባት። እና የሚገርመው ነገር የአደይ እህት ዴቭን ትወደዋለች። ጉዷን አልሰማችም። እህቷ ልታገባ መሆኑንና የእህቷ ባል መሆኑን ሽምግልና ልጃችሁን ስጡኝ ብሎ ሊጠይቅ እንደመጣ አልገባትም። ለሄለን ለጓደኛዋ ማለት ነው ዴቭን እንደምትወደው ይንከባከባት ምናምን ያስብላት እንደነበረ እና እንደምትወደው ለሄለን እየነገረቻት ነበር ማለት ነው። እና እንግዲህ ዴቭ ለአደይ እናት
እስካልተናገረ ድረስ እሷ ቁርጧን አታውቅም ማለት ነው። ሌላው እንግዲህ የቤዛ ተንኮል ነው። የቤዛ ተንኮል እንደኔ የሚያስገርማችሁ አለ? የቤዛ ሸር እና ተንኮል መቼ እንደሚያበቃ የእውነት ቤዛ በጣም ተንኮለኛ ናት። ተመልሳ እዛ ቤት ገብታለች ማለት ነው። እናቴ ታማለች፣ እኔም የምሄድበት የለኝም ምናምን ብላ የተለመደ ውሸቷን ቀበጣጥራ እዛ ቤት ለመቀመጥ ገብታለች። ነገር ግን ፍቅርም አንድ ልክ እንደ ቤዛ ናት። በቃ አንድ ናቸው ሲጀምር። ተንኮላቸው፣ ሴራቸው፣ ውሸታቸው አያልቅምና ግን በአሁኑ እንግዲህ ምን እንደምታደርግ ማሚ አብረን የምናይ ይሆናል። ምክንያቱም ፍቅር ቤዛ የባርኮት ፍቅረኛ እንደነበረች እና እዛ ቤት የገባችው በሰራተኝነት ሳይሆን ፍቅረኛ ሆና እንደነበር ለማሚ ነግራታለች ማለት ነው። እንግዲህ ምን ሊፈጠር ይችላል አብረን የምናየው ይሆናል በክፍል 152 ቀጣይ። ፍቅርም በጣም ተንኮለኛ ናት። የፍቅርና የቤዛ ተንኮል መቼ እንደሚያበቃ፣ ምክንያቱም ፍቅር ሌላ ምን ያደረገች በአሁኑ በዚህ ክፍል ማለት ነው አደይን የሆነ ነገር እንድታረግላት ለቅምጥል እየጠየቀቻት ነበር። አደይን የሆነ ነገር አድርጊልኝ ብላ ማለት ነው። ምን ላድርግልሽ ልግደላት ስትላት አይ አልሽ ፈራች ደግሞ ብንታሰርስ ብላ ማለት ነው። እና የፍቅርም ተንኮል ማብቂያ የለውም። ሁሌ ነገር እንደጠነሰሰች ሁሌ እንደዋሸች ነው ማለት ነው። ጭራሽ ብላማ ፍቅር አደይን ሄዳ ዴቭን ተይልኝ ገንዘብ ልክፈልሽ የቤተሰብሽን ህይወት የሚቀይር እናትሽን ህይወት የሚቀይር አለቻት። ነገር ግን አደይ እንደዚህ አይነት ሴት አይደለችም። እንኳን ፍቅሯን በገንዘብ ልትሸጥ በክብሯም የማትደራደር ሴት ናት። በጣም ጠንካራ ሴት ናት እና ከቤቷ አስወጣቻት ማለት ነው። እና እንግዲህ በአሁኑ በክፍል 151 አደይ ይህንን ይመስል ነበረ። እናንተስ እንዴት አያችሁት? ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ተረፈ ቪዲዮን ከወደዳችሁት ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።